እሺ ሰላም ቤተሰቦቼ እንዴት ናችሁ? ባለፈ የበርኒንግ ኢሜጅ ዋንን አይተን ነበረ። በርን እንዴት ነው ኳልኩሌት የምናደርገው የሚለውን አይተናል። አሁን ደግሞ እንዴት ነው ክላሲፋይ የምናደርገው ፈርስት ዲግሪ፣ ሰከንድ ዲግሪ፣ ሰርድ ዲግሪ እና ፎርዝ ዲግሪ ተብሎ በርኒንግ ይከፈላል። ወይንም አንድ እሳት አደጋ ሲያጋጥመን ክላሲፋይ ማድረግ ተገቢ ነው እንደ ሄልዝ ፕሮፌሽናል ማለት ነው። ሶ ፈርስት ዲግሪ የምንለው ፓርሻል ቲክነስ በርንስ ይባላል። በሌላ ካራክተራይዝ ስናደርገው ምንድነው የሚያደርገው? ስኪናችን ላይ ሎካላይዝድ የሆነ ሬድነስ ወይንም ኤሪቴማ የመቅላት አይነት ነገር ነው የሚኖረው። ወይንም ደግሞ ሰንበርን የምንለው አይነት የለ ልክ እንደዛ ይሆናል ማለት ነው። ዩዥዋሊ በራሱ እንትን ሂል ያደርጋል። ሶ ፈርስት ዲግሪ የምንለው ይሄኛው ነው ማለት ነው። ሰከንድ ዲግሪ የምንለው ደግሞ ፓርሻል ቲክነስ በርን ነው። ከዛ ከፈርስት ዲግሪ ትንሽ ከፍ ይላል ይሄኛው ማለት ነው። ምንድነው የሚያደርገው? ስኪን ሃዝ ቢን ዳሜጅድ ኦር ዲስትሮይድ ያደርግብናል ማለት ነው። ይሄኛው ሳም የሆነ ሄቪ የሆነ ብላስተር ትንንሽዬ ውሃ የቋጠሩ ነገሮች ይኖሩታል ማለት ነው። ይሄኛው ሰከንድ ዲግሪ በርን ነው የምናደርገው። ሞስት ኦፍ ዘ ታይም በራሱ ሂል ያደርጋል። ኢፍ ኖት ካልሆነ ግን ወደ ሰርድ ዲግሪ በርን እንሄዳለን እኛም ማለት ነው። ሰርድ ዲግሪ ስንል ግን ፉል ቲክነስ በርን እንለዋለን። ፉል ቲክነስ በርን ነው ማለት ደግሞ ኢት ዲፕ ሬድ ቲሹዎችን ዲፕ ሬድ ቲሹዎችን አንደርላይኒንግ ዊዝ ብላስተርስ ማለት ነው። ዲፕ የሆኑ ሌየሮቻችንም ኢንክሉድድ ያደርጋል ማለት ነው። ያው ይሄኛው መስል ኤንድ ቦንስ ሜቢ ዲስትሮይድ ያደርግብናል። ሶ አት ዛት ታይም ዊ ኒድ ፕሮፌሽናል ትሪትመንት ያስፈልገናል ማለት ነው። ፎርዝ ዲግሪ የምንለው ደግሞ ከሰርድ ዲግሪ በምንድን ነው የሚለየው ማለት ነው? ፔኔትሬትስ ዲፕ ቲሹ ፋትስ ፋት ሌየር የምንለው አለ አይደለ? ፋት ሌየሩን ኢንክሉድድ አድርጎ መስልና ቦኑን አብሮ የሚይዝ ሲሆን ደግሞ ምን እንላለን ማለት ነው? ፎርዝ ዲግሪ በርን እንለዋለን ማለት ነው። እነዚህ ሰርድ ዲግሪ እና ፎርዝ ዲግሪ በርኖች ከሆኑ ዊ ኒድስ ኢሚዲየት ሜዲካል ፕሮፌሽናል ትሪትመንት ያስፈልገናል ማለት ነው። እንዴት ነው ቶታል ቦዲ ሰርፌስ ኤሪያውን ኳልኩሌት የሚለውን ደግሞ ፓርክላንድ ፎርሙላ ላይ በሶስተኛው ቪዲዮ እናያለን። ከተመቻችሁ ለጓደኞቻችሁ፣ ለጤና ባለሙያዎች፣ ለማንኛውም ሰው ሼር አድርጉት። አመሰግናለሁ። መልካም ቀን።